ወይዘሮ ሜላት አሁንም በሀና ጉዳይ የማትወጣው ችግር ውስጥ ገብታለች። በጣም ነው የሚያሳዝነው። እኔ ሀናን እንደው አጠገቤ ባገኛት ታውቃላችሁ ቤተሰብ የሆነ አንገቷን ንቅ አድርጌ ነበረ የሆነ ነገር ማደርጋት ከመናደደ ከመቃጠል የተነሳ። በዚህ ልክ ሰው ይደድባል እንደ ቤተሰብ? በዚህ ልክ ደነዝ ይሆናል እንዴ? በዚህ ልክ ጭንቅላቱን ማሰራት ያቅተዋል ሰው? ከፊት ለፊቷ እየተፈጠረ ያለውን ነገር እናቷ ምን አይነት ጉድ ውስጥ እንደገባችና በምን አይነት ስሜት እንደሆነች እናቷ መረዳት ያቅታታል? እሺ አብራት አላደገችም፣ ህይወቷን ከሷ ጋር አላሳለፈችም፣ ግን ደግሞ ብዙ ጊዜ አብራት ኖራለች አይደለ? ሀና ጎበዝ ናት። ሀና አርቆ አሳቢ ናት። ሀና ሁሉን ነገር ትረዳለች። ሀና ለሁሉ ነገር ቅርብ ናት፣ አዋቂ ናት፣ ጎበዝ ናት፣ ሁሉ ነገሮችን መፍታት ትችላለች የተባለችው ሀና ዛሬ ግን ድንጋይ ራስ ሆና ቁጭ ብላ እናቷን ማትወጣ ወደ ውስጥ ከታታለች። በጣም በሚያሳዝን ሁኔታ የ2 ዓመት ውል ፈርማለች። እና በጣም ነው የተናደድኩት ቤተሰብ። በነገራችን ላይ ወይዘሮ ሜላት እስከመች ድረስ ነው በሀና የምትፈተነው ነው? ደራሲውስ ምን አስበው ነው? በምን አይነት መንገድ ነው እንደዚህ ወይዘሮ ሜላትን እንድትሰቃይ እድሜ ልኳን ድራማ ውሃ ብሎ ከጀመረ ጀምሮ ህይወቷን በሙሉ ዋጋ እንደከፈለች የምትኖረው ለምንድን ነው? ቢያንስ ለተወሰነ ጊዜ እንኳን እረፍት አድርጋ የሰላማዊ ህይወት ኑራ ከዛ በኋላ ደግሞ ቢያንስ ለትንሽ ጊዜ አርፋ ፈተናው ቢጀመር እሺ ችግር የለውም። ግን እውነት እኔ እንጃ፣ እኔ በጣም ነው ያዘንኩት። አይ ዶንት ኖ እናንተ ምን አይነት ስሜት እንደተሰማችሁ አላውቅም። እስኪ ኮመንት ላይ ሀሳባችሁን ትገልጹልኛላችሁ ብዬ አስባለሁኝ። እና እኔ በጣም ከምገልጽላችሁ በላይ ነው የተናደድኩት፣ ከምላችሁ በላይ ነው ውስጤ የተረበሸው። ድራማ ነው ኦኬ፣ ግን እውነት እንደዚህ አይነት ታሪክ እንደዚህ አይነት ታሪክ ካለ ባይወለድ ቢቀርስ ትላላችሁ? እውነት እስከዛሬ ድረስ ሰላምን ነበር አትረዳም። ሰላም እንደዚህ ናት፣ ሰላም ነበር የምንለው። ሰላም በጣም ጎበዝ ልጅ ናት። ሰላም እውነት አውቋበት ነገር ናት። መነገር ያለባትን ወደ ኋላ አትልም። ግን ቁም ነገር ላይ በጣም ጎበዝ ናትና አይ ዶንት ኖ እኔ በሀና ውስጥ ተቃጥሏል ቤተሰብ። እናንተ እንደታያችሁት የዛሬውን ፓርት። ሰላም የኔ ምርጦች እንዴት ናችሁልኝ? ሰላም ናችሁ? በያላችሁበት ሰላማችሁ በዝዝት ትርፍርፍ በልልኝ። ለዚህ ቻናል አዲስ የሆናችሁ ካላችሁ ሰብስክራይብ እያደረጋችሁ የደወል ምልክቷን በመጫን ቤተሰብ ሁኑ። ነባር ቤተሰቦች ደግሞ ላይክ ማድረጋችሁን አትርሱ። እስከ ቪዲዮ ፍጻሜ ድረስ አብራችሁን እንድትቆዩ በአክብሮት ጋብዛለሁ። እና ኖላዊ ድራማ በጣም ነው ያዘንኩት። እውነት ለመናገር እኔ የሜላት ሲቃ ይበቃል ባይ ነኝ። ሀና ደግሞ ውልቅ ብላ ብትወጣ እኔ በጣም ደስተኛ ነኝ። እውነት በቃ ሀና ትውጣ። ሀና ከዚህ ድራማ ላይ ትውጣልን ባይ ነኝ እኔ በበኩሌ። በቃ ሀና መውጣት አለባት። ሀና ናት ለዚህ ሁሉ ድራማውን ምስቅልቅልቅል ብሎ እንዲወጣ ከመጀመሪያ ጀምሮ ያደረገችው፣ ቤተሰቡ እንድመሰቃቀል ያደረገችው ሀና ናት። ወይም ቢያንስ ካራክተሯን ቀይርልን፣ የሆነ ሌላ ካራክተር ስጣት። በጣም አስጠላች። እዚህ ላይ ግን በጣም አስጠላች። በቃ እውነት ድራማው ከመንዛዛቱ የተነሳ ሀና ከመጃጃሏ የተነሳ እንደው ያው ከመጀመሪያ ጀምሮ ስለተከታተል ነው መጨረሻውን ሳናይ አናቁምን ብለን ነው እንጂ እውነት በጣም ነው ያስጠላው ድራማው። ሀና በጣም ነው ያስጠላችኝ። በጣም ጭራሽ በላይ እንደ ገዳይ ሆና እናቷ ጋር ትፋጠጣለች። እናቷ ምን ውስጥ እንደከተተች ሳታውቅ እኔ እግዚአብሔርን በዛሬው ደግሞ ቅጥል ነው ያልኩት። እውነት ያያችሁ እርግጠኛ ነኝ እንደኔ ተቃጥላችኋለሁ እያስባለሁ። ደግሞ አታፍርም፣ ፊት ለፊት ትፋጠጣለች ከእናቷ ጋር ውርደታም። ከዛስ ደግሞ ከእናቷ ጋር ሲከፋት ወደ አቶ ኖላዊ ትመለሳለች። ቆይ ግን እኔ ምን አይነት ጭንቅላት ነው ያላት ቤተሰብ? አንተ ብቻ ነህ የምትወደኝ፣ ሌላ ሰው አይወደኝም። አንተ ብቻ ነህ የምታስብልኝ፣ ሌላ ሰው አያስብልኝም። እንዳንተ የሚወደኝ የለም። እከካም ለምን እሰድባለሁ? ግን ድራማ መሆኑን ረሳሁት እንዴ? ግን ያናድዳላ ቤተሰብ። እግዚአብሔርን በጣም ነው የሚያናድደው። የሆነ ትወላውላለች። ቆይ የዛ ጊዜ ከአቶ ኖላዊ ቤት ሌላ አሁን ከአቶ ኖላዊ ቤት ምን ብላ ነው የወጣችሁ? ፋኖስ እየለመነቻት ነበር አይደለ? እባክሽን ሰው የለኝም፣ በወልድ የሚያሳርሰኝ ሰው የለም እና እባክሽን ከኔ ጋር ቆየ እያለቻት፣ አይ በጭራሽ ሄጄ ቤተሰቦችን ማገዝ አለብኝ ሞቼ እገኛለሁ ካልወጣሁ ብላ
አቶ ኖላዊን ወይም ፋኖስን ረግጣቸው ሄደች። ረግጣ ሄዳ ከማይሆን ስራ ገባች። ከዛ ስራ ገብታ እናቷ የመጀመሪያ ቀን ተይ ይህ ነገር ጥሩ አይደለም ተይ ብትላት እየተፋጠጠኝ ይሄው እናቷን ችግር ውስጥ ከታት ቁጭ። አንዳንድ ጊዜ ባይወለድ ቢቀር በተለይ እንደ ሀና አይነቱ እግዚአብሔርን ውሃ በልቶት ይቅር። ባይወለድ እናቷ እንደዛ ደም ባያነባች ጭራሽ ከፊት ለፊቷ ሄዳ ደግሞ ትፋጠጣለች። ለምንድነው እንደዚህ የምታደርጊው? ላይክ እናቷ እንኳን መስላት እናቷ መስላ ራሱ አልታየቻትም። ታውቃላችሁ ቤተሰብ ባታሳድጋትም ማለት ነው። ያላሳደገቻት የሷ ጥፋት ሆኖ አይደለም። ከሷ ጋር ያለመዝለቁ የሷ ጥፋት ሆኖ አይደለም። በቃ ጠፋች። የፈጣሪ ፍቃድ ሆኖ ጥሩ ሰው አገኛት፣ አሳደጋት፣ አለቀ። ግን በዚህ ልክ ደግሞ ወይዘሮ ሜላት ማዋረድ በሷ ምክንያት ያንን ሁሉ ዋጋ እንደከፈለች እያወቀች ድርጅቱም ቢሆን በሀና ምክንያት ነው ሊከስር የቻለው አይደለ ቤተሰብ። ሀና ጠፋች ተባለ። ከዛ ሀና ጠፋች ያው ድሮ ጀምሮ አቶ በቃሉ ጠምዶ ይዟት ስለነበረ ማንን ስበብ አድርጎ ገባ? ባዩሽን ስበብ አድርጎ ገባ። ባዩሽ ማንን አመጣይ? እርግብን አመጣይ። እርግብን ያመጣችበት ምክንያት ሀና ተገኘች ስለተባለ በውሸት ልጅሽ ናት ብላ አምጥታ ቤቱን ምስቅልቅሉን አውጥታ ወይዘሮ ሜላት ወደ ልጅቷ ብቻ ሀሳቧ እንደሆነ አድርጋ ቤቱን ድበጠበጥ አድርጋ እሷም ላትጠቀም ባዩሽን ሞታ የወይዘሮ ሜላት ድርጅትም ቤተሰቧም ተበጣብጦ ይሄው አሁን ካለችበት ደረጃ ደርሳለች። እና እናቴ በእኔ ብዙ ዋጋ ከፍላለች። እሷ ራሷ ብዙ ዋጋ ከፍላለች። ሀና በክፍል 1 ላይ ብዙ ዋጋ ከፍላለች። ኦኬ ግን ወይዘሮ ሜላትም በጣም ከሚገባው በላይ ብዙ ዋጋ ከፍላለች። ቤቷን ሁሉ ለቃ ልጇን እንደዚህ አድርጋ ለሆነ ነገር ሰጥታ ምናምን እየተባለች በጣም ብዙ ዋጋ የከፈለች ሴት ናት። ሰፈሯን ለቃ እስከሚሄድ ድረስ የደረሰች ሴትዮ ናት። እና ዛሬም እናቴ ምን ተፈጥሮ ነው? ለምንድነው እንደዚህ የምትይኝ? ለምንድነው እዚህ ቦታ አትስሪ የምትይኝ? ብላ መረዳት ሲገባት ፍጥጥ ብላ አይ አንቺ ለልጆች ስትይ የሰው ህይወት ታጠፊያለሽ። እኔን የዛ ጊዜ ሰላምን ለማዳን ከአንድም 2 ጊዜ ደም ካልሰጠሽ ብለሽ እኔን ለመግደል ሁሉ ተነስተሽ ነበር። ስለዚህ አንቺ ለልጅ ስትይ ምንም ነገር ታደርጋለሽ እና ስራውን ትቼ አልወጣም። መፋጠጧስ እኔ ታውቃላችሁ ቤተሰብ ግን አንዳንድ ጊዜ እናትነት በጣም ከባድ ነው። ሜላትን ታውቃላችሁ ያን ያክል ትዕግስተኛ ሴት አይደለችም። ጎበዝ አዋቂም ብትሆን ትዕግስተኛ ሴት አይደለችም። እና ሀና እንደዛ ስታፈጥባት ማርያምን ቤተሰብ ሰላም ብትሆን በጥፊ አጠናግራ ነበር ከግድግዳ ጋር የምታላትማት። ግን ለሀና ስለምትጠነቀቅና ሀናን ያው ብዙ አመት ጠፍታ ስለመጣች ስለምታከብራት ስለምታዝንላት ዝም አለቻት። ግን ሀና ከሜላት ፊት እንደዛ ስታጉረጠርጥ እንደዛ እኩል ስትመላለስ ወይዘሮ ሜላትን ዝቅ አድርጋ ስትናገራት የሜላትን ትዕግስት እኔ በጣም ነው ያደነቅኩት። በጣም ከምላችሁ በላይ አስባችሁታል? እናንተ ስሜታዊ ሆናችሁ እያለቀሳችሁ ትልቅዬ ችግር ውስጥ እንደገባችሁ በሷ ምክንያት እያወቃችሁ መጥታ በላይ እንደገዳይ ልጃችሁ እንደዛ ስታፈጥባችሁ እንደዛ የማይሆን ቃላት ስትናገር አስባችሁታል? እኔ በሜላት ቦታ ብሆን ኑሮ ኧረ በስመ አብ ከባድ ነው ስሜቱ እውነት። ሜላት በጣም ትዕግስተኛ ሆናለች በጣም ከሚገባው በላይ እና ደግሞ ማታፍር ከቤት ከመጣች በኋላ ሁሉንም ነገር ስታቅ አንዴ ስልኩን መወርወር አንዴ ግማታ። እውነት እኔ በጣም ነው የተናደድኩት። ለምን ተናደድኩ አላውቅም። ድራማ እንደሆነ እያወቅኩኝ በጣም ነው የተናደድኩት። እንዴት እናቷን መረዳት ያቅታታል? እያለቀሰች እያየቻት ተይ እናት ሁልጊዜም ለልጇ ትክክል ናት። በየትኛውም ዓለም ብትሄዱ ምናልባት እንደው ከ100% 3 እና 2% አይሆንም እናት ለልጇ መጥፎ የምትሆኑ። ለዛውም ጭንቅላታቸው ልክ ካልሆነ አስተሳሰባቸው ልክ ካልሆነ እንጂ እናት 99% እናት ለልጇ ሁሌም ትክክል ናት። ሁሌም ለልጇ ትክክል ያልሆነውን ነገር ተው ትላለች ሁልጊዜ። ምክንያቱም ታውቃለች እናት ለልጇ የሚሆናትን ለልጇ የማይመጥናትንም ታውቃለች፣ ለልጇ የሚመጥናትንም ታውቃለች። እና እኔ እንጃ እኔ ሜላት በጣም ነው ያሳዘነችኝ። እኔ በፊት ብዙ አትመቸኝም ነበረ ሜላት በጣም ኩራተኛ ነበረ ከእናቷ ጋር ያላትንም አሁን ካያችሁት ወይዘሮ አስቴርን ብትሆን ለልጇ ለሜላት ያላት ነገር በጣም የሚደብር ነው። ከበፊት ጀምሮ ያው አይስማሙም። ግን ደግሞ እናትየውን ብትሆን አሁን
ልጅቷ ያለችበትን ሁኔታ አይታ መረዳት ነበረባት፣ ግን እየተረዳቻት አይደለም። እና ብቻ ያም ሆነ ይህ ሜላት በጣም ነው የምታሳዝነው። ቤተሰብ አሁን ያለችበት ሁኔታ ይህ 2 አመትስ እንዴት ይሆን የሚያልቀው? ከሉሊት ጋር የሚገጥማት ግብግብስ ምን ይሆን? እንዴት ይፈታ ይሆን? ኢዩኤልስ እውነት ከስራ ይወጣ ይሆን? እረፍቱን ይወስድ ይሆን? ወይዘሮ ሜላትስ ከሉሊት ጋር የሚገጥማት ወይም የምታሳልፈው ጊዜ ምን አይነት እርኩስ ጊዜ ይሆን? ምክንያቱም በቃ አስራት አለች 2 አመቷን ሳጨርስ ከዛች እንትን ንቅንቅ አትልም። በጣም የሚያሳዝነው ነገር ድርጅቷ እንኳን ቢመለስላት በድርጅቷ ለመስራት አትችልም። ግዴታ 2 አመቷን መጨረስ አለባት እና ላይክ የማትወጣበት እስር ቤት የማትነቃነቅበት እስር ቤት ነው ያስገባቻት ሀና። ግን ካለፈ በኋላ ብትቆጭ ብትጸጸት እናቷን የማትወጣበት እዳ ውስጥ ከከተተች በኋላ እከካም ተናድጄባታለሁ በሀና ጌታን። ምንም ይሁን እናትና አባትን ማክበር አለባት። አንድ ነገር አባቴ ሲያሳድገኝ አንድ ነገር ከገባሁበትኝ በጭራሽ እንደማልመለስ አድርጎ ነው ያሳደገኝ። ኧረ እባክሽ አባትሽ መኪና መንገድ ውስጥ መሀል መኪና መንገድ ውስጥ ቁሚና መኪና ይሄድብሽ ካለሽ ይሄን ልትቀበይ ነው? አንዳንድ ጊዜ እኮ የሆነ የምናልፋቸው ነገሮች አሉ አይደል? ቤተሰብ የማይሆንን ነገር እኮ አልፈነው እንሄዳለን እንተዋለን። ግግም ስግጥ ብሎ እዛ ላይ ሙጭጭ ማለት የለም እኮ። እኔ በጣም ነው የተናደድኩት ቤተሰብ ከምገልጽላችሁ በላይ አናዳኛለች። እስማ አንዳንድ ጊዜ አለመውለድ ራሱ ግልግል ነው። በልጅ እንደዚህ ከመሰቃየት ዘመናችሁን በሙሉ ገንዘብ ሳይቀር ህይወት ሳይቀር ቤተሰብ ሳይቀር እንደዚህ ተበጣብጦ ከሚቀመጥ በቃ ሳትወልዱ መቀመጥ ግልግል ነው። እና እኔ በጣም የተናደድኩት ቤተሰብ እውነት